ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ ብባል ጽናት በእድሜ በጊዜ በቆይታ የምንቆጥረው ሳይሆን የምንፈልገው ቦታ ጋር እስከምንድረስ የምንፈልገውን ነገር እስከምናገኝ የምንፈልጋትን የተመኘናትን ነገር ጋር እስከምንገናኝ ድረስ ከዓላማችን ውልፍት ሳንል የቆምንበት ቦታ ጋር በጽናት ቆመን ያንን የድል ቀን መጠበቅ ነው። እንግዲህ እኔ ከአርሴናል ድል የተማርኩት አርሴናል ዋንጫ ከበላ 20 ዓመት አልፎታል። 20 ዓመታት ውስጥ ምን ያህል ጎሎች ተቆጠሩ፣ ምን ያህል ጨዋታዎች አለፉ፣ ምን ያህል ወርቃማ ድሎች ባከኑ የሚለውን ትንታኔ ለባለሙያው እንተውና የዛሬ 20 ዓመት የተወለደ ልጅ ዛሬ ዩኒቨርሲቲ የሚማር ጎረምሳ ነው። የዛሬ 20 ዓመት 20 ዓመት ወጣት የነበረ ሰው በዛሬው ዕለት እንግዲህ የ40 ዓመት ጎልማሳ ሰው ሆኖ የልጆች አባት ሆኖ ሽበት ኖሮት ያ ደረጃ ላይ ነው የሚገኘው። የአርሴናል ሽንፈት ባለፉት ዓመታት የመቀለጃ የመዘባበቻ ሙድ መያዣ በጣም ብዙ ሰዎች የሽንፈት መገለጫ ተደርጎ ይነገር ነበር ማለት ነው። ያ ሁሉ ሙድ መያዝ፣ ያ ሁሉ ሽንፈት፣ ያ ሁሉ መዘባበቻ መሆን የአርሴናልን ደጋፊ ከቦታው ንቅንቅ አላደረገውም። ምክንያቱም ከልብ ነው ስሜቱ፣ ከልብ ነው ኮሚትመንቱ፣ ከልብ ስለሆነ ማለት ነው። የአርሴናል ደጋፊ እጅግ በጣም የሚያስገርመኝ ባህሪያቸው ደስ የሚል ስቃይ የሚባለው ቃል በእነሱ የሚገለጽ ይመስለኛል። በጣም ብዙ ጊዜ በአርሴናል ሽንፈት ተናደው አልቅሰው እንግዲህ ጨጓራችን ተላጠ ብሎ ወተት እየፈለጉ ነገር ግን ካውንት የሚያደርጓት ሳቲስፋክሽን አለች። ለምሳሌ እኛ ዋንጫ ባንወስድም ጨዋታ እንችላለን፣ ጨዋታውን ኢንጆይ እናደርጋለን፣ እንደ አርሴናል እኮ ጨዋታ የሚጫወት የለም ብለው ከእያንዳንዱ ጨዋታ ከእያንዳንዱ ሽንፈት በኋላ የሆነ ምክንያት ያቀርባሉ ማለት ነው የሚደግፉበትን። አርሴናል ባለፉት 20 ዓመታት ከደረጃ ሰንጠረዥ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ሲል ኖረዋል። በብዙ ጊዜ ሽንፈትን አስተናግደዋል። ነገር ግን በደጋፊው ልብ ውስጥ አንድም ቀን ዝቅ ሳይል ከሰጡት ትልቅ ቦታ ሳይነቃነቅ ቆይተዋል ማለት ነው። ያም ጽናት ዛሬ ድል ጋር አድርሶታል ማለት ነው። እንደ ግለሰብ ምን ተማርሽበት ሲባል ይሄ የህይወት ሌሰንን የተማርኩበት ላይፍ ታይም ሌሰንን ከአርሴናል ድል ተምሬያለሁ ማለት ነው። የምንደግፈው ክለብ ወይ የያዝነው ነገር ሁሌ ትልቅ ቦታ ላይ ያለ ሁሌ ስኬት ብቻ የሚያስመዘግብ ሁሌ ከፍታ ላይ ብቻ የሚገኝ ሳይሆን በዝቅታውም ጊዜ በሽንፈቱም ጊዜ የማንም መዘባበቻ በሆነበት ጊዜ በጽናት ለያዝነው ዓላማ ቆርጠን መቆም ልክ እንደ አርሴናል መጨረሻ ላይ ለሻምፒዮን ያበቃል ማለት ነው። እጅግ በጣም የገረመኝ ነገር እንግዲህ የአርሴናል ሻምፒዮን መሆን አሁን ሳይሆን ድባቡ ከመጣ ወር አልፎታል ማለት ነው። እንግዲህ አይታችሁ ከሆነ በጣም ብዙ